ሰላም እንደምንላችሁ የጥበብ አዲስ ቻናል ቤተሰቦች በሙሉ ዛሬ ሶስት እኛ ጋር ስለሚነሱ ወሳኝ ጥያቄዎች መግለጫ ሰጥተናችሁ ከዚህ በኋላ ያው ቪዲዮ መስራት እናቆማለን ማለት ነው። ያው አንዳንድ ነገሮችን እንለቅላችኋለን፣ ነገር ግን ብቻ ቪዲዮ ማለት ምን እንደሆነ እናሳውቃችኋለን ማለት ነው። ሶስቱም ጥያቄዎች አብዛኞቻችሁ ምን ነበር? አንደኛው ለምን ኮሜንት አጠፋችሁ? ሁለተኛው ከዩቲዩብ የምንመጣው እናንተ ጋር ምን አይነት አገልግሎቶች ማግኘት እንችላለን የሚለው ነው። ሶስተኛው ደግሞ ለምን በዚህ ሰው ማስተናገድ አቁማችሁ የሚሆን ሶስቱን ጠቅልል አድርገን እንመልስላችኋለን ማለት ነው። ከሶስተኛው ስንጀምርላችሁ ምን ብላችሁ ነበር? ለምን ከዩቲዩብ የመጣ ነው እንዲሁ በቴሌግራም ስናናገራችሁ ለምን መልስ አትሰጡንም የሚለው ነው። መልስ የማንሰጣችሁ አብዛኛው ጊዜ ካስተዋላችሁ ከዩቲዩብ ነው የመጣ ነው ስትሉ ብዙ ጊዜ መልስ መስጠት አቁመን ነበር። ምክንያቱም አሁን ላይ ከበቂ በላይ ደንበኞች አፍርተናል ማለት ያው ከዩቲዩብም ቢሆን ዩቲዩብ ማስተዋጽኦ ቢኖረው ከዩቲዩብ የመጡ ከተሰራላችሁ በኋላ የራሳቸውን ሰው እያመጡ ቤተሰቦቻቸውን፣ ጓደኛቸውን እያመጡ አሁን ላይ አሪፍ ስራ እየሰራ እንገኛለን። ጥሩ ላይ ነው። ስለዚህ ከዩቲዩብ የሚመጡት ደግሞ አብዛኛው ጊዜ መተማመን አይኖራቸውም። በዛ ላይ ደግሞ ክፍያም ዋጋ ያሳንሱብናል ምናምን። በዚህ ምክንያት ከዩቲዩብ የሚመጡ ምናምን ለጊዜው አቁመናል። ብዙ ጊዜም አገልግሎት አንሰጥም ማለት ነው። ሁለተኛው ደግሞ እናንተ ጋር መተን ምን አይነት አገልግሎት ማግኘት እንችላለን የምትሉ ከዚህ በኋላ አንድ ማናቆመው ስራ አለ። ከዚህ በፊትም ገልጸን ነበር። በሐሰተኛ መረጃዎች ብራችሁ የደበላችሁ ካላችሁ በማንኛውም ሰዓት እኛን መታችሁ ማናገር ትችላላችሁ ማለት ነው። ማስረጃው ካላችሁ ዝም ብሎ ሲሆን ማስረጃው ካላችሁ እኛም ማናገር ትችላላችሁ። ይህን አገልግሎት መቼም አናቋርጥም። ያው አደጋ ውስጥ እንደሚከተል እናውቃለን። ምክንያቱም ከዚህ በፊትም የግድያ ሙከራ እንደተደረገብን ቪዲዮ ሰርችን ለቅቄላችሁ ነበር። እሱ ብቻ ሳይሆን አሁን ምን እያደረጉ ነበር? ያን ቪዲዮ ከለቀቅኩት በኋላ ራሱ ኮሜንት ላይ ያልሆነ ነገር ሲጽፉ ነበር። ለአንድ አመት ያክል ዝም ብለን ነበር። ምክንያቱም ያመነ እኛ ጋር ያልተሰራ ያላመነ ደግሞ ይተው ብለን ለአንድ አመት ያክል ዝም ብለን ነበር። ከዚህ በኋላ ግን ኮሜንቱን አጥፍተናል ማለት ነው። ምክንያቱም ከዩቲዩብ የሚመጣም ደንበኛ አሁን ላይ አያስፈልገንም፣ ብዙም ስለማያስፈልገን በዚህ ምክንያት ኮሜንቶቹን አጥፍተናል ማለት ነው። ያው ለአብዛኞቻችሁ መልስ እንዳገኛችሁ አምናለሁ። ቪዲዮ አቁማለሁ ያልኩትን በመጨረሻ ላይ አብራራላችሁ። እኛ ጋር መታችሁ አሰሩ የሚለውን ቪዲዮ አቁመናል ማለት ነው። የመስተፋቅር አሰራር የተለያዩ ነገሮችን ግን ያው አንዳንዴ እንለቅላችኋለን ማለት ነው። እስከዛሬ ለነበረን ቆይታ ለሁላችሁም ከልብ እናመሰግናለን ማለት ነው። መልካም ጊዜ ይሁንላችሁ።